ያለው ታሪክ እንዴት ነበር? ከእስልምና ነው የወጣው? አዎ ያው ያለው ታሪክ ያው ቤተሰብም ሁሉም ሙስሊም ናቸው። እናም ያው በፊት ከታተል ነበረ በጣም እና ለሷም አንዳንድ ጥያቄ ያው እዛው ውጪ እያለች ይሄ እንዲህ ነው ምናምን ቤት ስጠይቃት ከኔ ጋማ አንድ ላይ መሆን የለብንም ምናምን ትለኝ ነበረ እና ትንሽ ተቆራርጠን ነበር ወደ መሀል እና ሰውም ስጠይቅ ምን ስል ያው ማንም የሚነግረኝ ሰው ስለ ያው ይደባብቀዋል ምናምን የምታወጣውን መረጃ ሳይ ምናምን ቀስ በቀስ በደንብ ማየት ጀመርኩኝ ያለውን ነገር። ከዛ በኋላ አኬንና እንትና እንከታተል ነበረ። አኬንና ፈለገን በእናንተ በኩል በክርስትና በኩል ያለውን ነገር በደንብ በዛ ሳይ ስለ ያው በፊት የነበረው አስተሳሰቤ እንደዚህ ጥሩ አልነበረም ለክርስትና ምናምን። ከዛ ያለውን ነገር ስጠይቅ መሀል ላይ በጣም ዲፈረንስ አለው። ምስልም አላውቀው አይነት እምነት ሊሆንብኝና በዛ ምክንያት ነው ወደ ክርስትና የመጣሁት። ተጠምቄ ጓደኛዬም ነበረ የንስሐ አባት አገናኘኝ። አንዳም መማራቸውን ነገሮች ተማርኩኝ። በዛ ምክንያት ነው የመጣሁት። በጣም ደስ ይላል። ያ አጫውታኛለች ያለውን ነገር። እንደውም ነችኝ ምንድነው እሱ በጣም ነው አንተም ጠላህ ነበረ። ከዛ እህቶቼ እንደዚህ ሆኑ። በቤተሰባችን ውስጥ ክርስቲያን የለም። እህቶቼ ወደ ክርስትና ገቡ። ሳውዲ ነበርኩ ያለሁት። ከዛ ደግሞ ፍቅረኛዬም እንደዚህ ሆነ እና በጣም ተናድጄ ጠይቄው ነበረ። ከዛ ምንም የሰጠው ምላሽ የአንተም ቪዲዮ ይልክልኛል ተከታታዩ ነው ያለኝ የሚል ነው የነገረችኝ። እና እንዴት ነበረ ጅማሬህ? ማለት መከታተል እንዴት ነበር የጀመርከው? ከእስልምና መውጣት ቀላል እንዳልሆነ አውቀዋለሁ። አይን እንኳን ላይቭ ምናምን ነገር አላይም ነበረ። ሪከርድ ነው ይመጣልኝ ፎር ዩ ፔጅ ላይ ሪከርድ የተደረገ በጣም ብዙ ነበር ይመጣልኝ እና በዛ ሳይ ያው ላይቭም ቀስ ብዬ መግባት ጀመርኩኝ። ማስረጃዎች ምናምን ሳይ ቀስ እያልኩኝ ነው ላይቭም መከታተል የጀመርኩት። ነገሮችንም ክሮስ ቼክ ማድረግ የጀመርኩት። ከዛ ለሷ ያለውን ነገር መላክ ጀመርኩኝ እንድትሰማ ምን እንድትል ሪከርዶቹንም ሁሉንም ላኩላት። እሷም ቀስ በቀስ አሁን እየተማረች ነው። መልካም። እሷን እያወራኋት ነው። አንዳንዴም ላይ ብዣት እየገባው ነው። ትገባለች። ያ እንደውም እሷ በቪዲዮዋ ነው የምትገባው። ሜይ ቢ አደጋ የሚያደርስባት ከሆነ ቪዲዮቿን እንትኖቿን ታጥፋቸው። እኔም ነግሬያታለሁኝ በሌላ አካውንት እንትገባ። ያው ከዚህ ከወጣች በኋላ ኢንቦክስ ላይ ብዙ ነገር ነው የሚሏትና ነግሬያታለሁኝ። ፎቶዎቿ ቪዲዮቿ ስላሉ ትናንት ደግሞ ምናምን እዣ ገብቻለሁ። ሜይ ቢ ታውቋታላችሁ። ቆንጅዬ ልጅ እና ነግራኛለች አንተን ታሪክ ከአንተ ጋር ያለውን ሁኔታዎች ነግራኛለች። ምንድነው እሱ ተከታታይ ብሎኝ ነው እና እሱ ወደ ክርስትና መምጣቱ እናመሰግናለን፣ ክርስቶስ ስለጠራው። እነሱ የሰጠዋት ምላሽ ይሄንን ነው። ሜይ ቢ ነግራ ከሆነ እሱም ብለሽ ነግራኛለች። እሱም ብለሽ ሳይሆን እሱ ወደ ክርስቶስ መጥቷል። እህቶችሽንና እሱም ብለሽ እንዳይሆን መመጪው አንቺ ተማሪ፣ እሱ መምጣቱ ቀድሞ ለአንቺ ምክንያት ድህነት ይሆናል። ነገር ግን እሱ መጣ ብለሽ ተከትለሽ ከመጣሽ ነገ እሱ ቢወጣ አንቺም ትወጫለሽ። እሱ ቢያስቀይም ለዛ ነበር አላስጨነኳትም። እንዲህ ካልሆንሽ ምናምን ብዬ እኔም አላስጨነኳትም። ያው ተምራ እንድትመጣ ስለምፈልግ ቪዲዮ ምናምን ነው የምልክላት፣ ላይፍ ሼር ምናምን አደርጋታለሁኝ። ከዛ ውጭ ምንም ያስገደድኳትም ነገር የለም። በጣም ደስ ይላል። በጣም ነው ደስ ያለኝ ስላገኘሁህም። ማለት ልጫናት አልፈለግኩም። ከዛ በኋላ አንዴ ቴክስት አድርጌላታለሁ፣ አንዴም ደውዬላታለሁ ይመስለኛል። ብቻ የተወሰኑ ጊዜ ኔትወርክ ትንሽ ያስቸግራል ያለችበት ቦታ፣ ለዛ ነው በራሷ እንትን ትበለው ብዬ እርግጠኛ መሆን ስላለብኝ ምን ያህል እጠላሃለሁ ብቻ እሱ ተከታታዩ ብሎኝ ሁሌም ያንተን ቪዲዮዎች ይከታተላል፣ ላይቭ ይከታተላል። ነገር የሚያደምጠው እንደዛ ነው ስትለኝ ኦኬ አንዋሽም። አንድ ነገር እውነታ የምነግርሽ ምንድነው አንዋሽም፣ እኛ በፍጹም አንዋሽም። የፈለገውን ቼክ አድርጊ። ባህሪ ሜይ ቢ የምናገርበት ነገሮች ሊያስቀይሙሽ ሊያስከፉ ይችላሉ። ከዛ በዘለለ ግን አንዲት የምናገራት ነገር አለመረጃ ውሸት የለችም። የሰጠዋት ይህንን ነው። ክርስቶስ ይጠራሻል፣ ጸሎት አድርጊ፣ በርቺ፣ አንብቢ። ክርስቶስ ህይወት ነው፣ እውነት ነው። እሱ በነቢያትና በሐዋርያት የተሰበከ ሕያው አምላክ ነው። ሙሐመድ ያመጣው ደግሞ በአንድ ሰው ላይ የተመሰረተ
የመሐመድን ፍላጎትና ጥቅም ለማሟላት ነቢያትን አስተምሮ እንዳለ ክዶ መጥቶ ነገር ግን ነቢያትን አስተምሮ እቀበላለሁ የሚል ተረት ተረት የሆነ አስተምሮ እንደሆነ ጠቁሚያታለሁ ማለት ነው። እና ትንሽ እንትን ያለኝ እሷ ላይ ምንድነው እሱ ቤተሰቦቿ ስለመጡና እህቶቿ ምናምን ስለመጡ ጎረቤት እንትን እንደዚህ ስለመጣ ያንተ መምጣቱ ትንሽ ያስጨነቃ ስለመሰለኝ ላስጨንቃት አልፈለኩም። በራሷ እንድትመራመር ነው ፑሽ ያደረግኳት ማለት ነው። እኔ ምንም አላልኳትም። በራሷ እንድትከታተል ምን እንድትል ነው ያረኳት እንጂ ምንም ያልኳት ነገር የለም። በጣም ደስ ይላል። አንተም እንደዚህ ጠንክረህ ለእሷ ድነት ምክንያት የምትሆንበት ይሆናል ማለት ነው። በተረፈ ደግሞ የቀሩ ቤተሰቦቻችሁንም በደንብ ምስቡበት። መጠራት እንደዚህ ነው። በጣም ደስ ይላል። ባይዘ ክርስቶስ ራሱ ጠርቶ እንደዚህ አምጥቶ ደግሞ አንተም ደግሞ ለሌላኛው መዳን ምክንያት ስትሆን ደስ ይላል። እሷን በደንብ ማስተማር ግዴታ የአንተ ላይ ይጫናል ማለት ነው። አሁን እኔ አንተን ሜይ ቢ በማቃቸው ያደርጋለሁ እየተማረች ነው። የኔ ቤተሰብ እንደውም አያውቅም። እንደው ምንም እንትን እንዳልኩ እስካሁን አያውቁም። ኦኬ በቃ ዋናው ነገር ነው እሱ። ክርስትና ውስጥ ከገባ በኋላ ያለው ስሜት እንዴት ነው እሱ? ውይ አሪፍ ነው በጣም። በእርግጥ ያኔም በዛኛው ሃይማኖትም እያለሁ ብዙም ማውቀው ነገር አልነበረም። በእርግጥ ያን ያህል ጠንካራም አልነበርኩም። ግን ያው እንደዚህ ይሆናል ብዬ ደግሞ አላሰብኩኝም። ግን ያው ቆም ብዬ ሳስበው አንዳንድ ነገሮች ሳስብ አንዳንድ አሉ የፋሚሊ ጓደኞች ኡስታዞች ምናምን አሉ ስጠይቃቸው ያው ጥሩ ያለ ነገር ስለሆነ አንዳንዱ ማታለያም አለው ጥሩ ያለ መልስ ምናምን ስላለው ስጠራጠር ምስል ስጠይቅ ምስል እንደውም ጽፌል ነበር። እንደውም በዛኛው በዋናው አካውንት ጽፌል ነበር አላየሁም። በዛኛው አካውንት ጽፌል ነበር አልመለስኩም። ያን መጀመሪያ አካባቢ አላየሁም። የተመረጡ ነው ሜይ ቢ መምጣት እፈልጋለሁ የሚሉኝን አይነት ቴክስቶች ነው ብዛት መመልሰው ስለሚበዙ ስቶሪያቸውን ናሬት አድርገው አንዳንዶቹ ያው ብዛት ስለሚሆን ሊያልፉኝ ይችላሉ። ነገር ግን ታሪካቸውን ተርከውት በእንደዚህ አይነት ሁኔታ እንደዚህ ክርስትናው ማወቅ እፈልጋለሁ ወይንም መምጣት እፈልጋለሁ ምናምን ለሚሉኝ ነው ብዛት ምላሽ መሰጠው። ያው ጓደኞቼም ነበረው እነሱም በጣም ረድተውኛል። ጓደኞቼ አርሶ በጣም ረድተውኛል። በጣም ለነሱም እንግዲህ እንደዚህ በማድረጋቸው ዋጋቸውን ክርስቶስ በሰማይ ይክፈላቸው። አንተም ደግሞ እንደዚህ የረዱ አካላት እንደመኖራቸው አንተ ደግሞ ጓደኛህን ብቻ ሳይሆን ቤተሰቦችህንም ሌሎች የእሷንም ቤተሰቦች የቀሩትን ለማምጣት የእሷ ምክንያት ትሆናላችሁ ማለት ነው። መጠንከር አለባችሁ፣ ማንበብ አለባችሁ፣ ማወቅ አለባችሁ። ብዙ ነገር ማንበብ ይጠቅማል። ለማወቅ ቅርብ ጊዜ ነው። አንድ 3 ወር ምናምን ከ3 ወር ከምናምን ቢሆነኝ ነው። ብዙም ሩቅ አይደለም። ግን ያው በተቻለ መጠን ለማወቅ ጓደኞቼም ይዘውኝ እየሄዱ ምናምን አንዳንድ ነገሮችን ቢያንስ ከበፊቱ ይሻላለሁኝ። አሁን ቤተክርስቲያን ላይ በደንብ መቅረብ አለብህ። እሱ ብቻ ሳይሆን ደግሞ በደንብ ማወቅ ክርስትናውን ብቻ ሳይሆን እስልምናውንም እወቀው። ክርስትናውን ብቻ ሳይሆን እስልምናውንም በደንብ አንብበው። ማለት ለምንድን ነው የወጣሁት? ይህንኛው ለምንድን ነው ሐሰት ስል ሐሰተኝነቱን በደንብ አውቂ መሆን አለበት። እኔ እንደዛ ነው ማምነው። አንድ ሰው ሲቀይር እምነቱን የቀየረበትን ያንንም ሐሰተኝነቱ ይሄን ነገሮች ከአይምሮ ያልተቀበላቸው ይሄ ትክክል አይሆንም ብሎ በደንብ አውቆት መሆን አለበት። የእኛንም ደግሞ ሲመጣ የእኛን በደንብ ማወቅ አለበት። ምክንያቱም ጥያቄ ስለሚነሳበት ክርስቲያን የሆንኩት በዚህ ምክንያት ነው። ቦልድሊ እምነቱን ሊመሰክር ይገባል። እኛ የምንመሰክርለት አምላክ በነቢያትና በሐዋርያት የተሰበከ ነው። እርሱም ሕያው አምላክ ነው። አንድ ሰው የመሰከረለት አንድ ሰው ብቻ የተናገረለት ሳይሆን እጅግ ብዙ ከ40 በላይ ጸሐፊያን፣ ነቢያቶች፣ ሐዋርያቶች የተጻፈ መጽሐፍ ያለንን እንጂ በአንድ ሰው ላይ ወረደ። እሱም ሲወርድ ማይታወቅ ያልታየ ዝም ብሎ ብቻ አላህ ነገረኝ ብሎ የነገረንን አይነት ሰው የምንከተል አይደለንም። በአንድ ሰው ላይ ልብ በል። እሱም ደግሞ ለምሳሌ ከቤቱ ማስወጣት ሲፈልግ ነብዩ ያፍራልና ከነብዩ ቤት ሳትጠሩ አትምጡ፣ ከመጣችሁም በኋላ ምግብ ከበላችሁ ወዲያው ተበተኑ ብሏችኋል አላህ። ለወግ የምትጫወቱ ሆናችሁ ረጅም ሰዓት አትቀመጡ ብሏችኋል አላህ። ይሄን አሁን አላህ ነው እየተናገረ ያለው ወይንስ ሙሐመድ ነው? ወይደው ነው? አይ እኔ አይደለው የምናገረው፣ እኔ አይናፋር ስለሆንኩ አላህ ነው በላቸው ያለኝ። ራሱ እየተናገረው በላቸው እያለው እንዳልሆነ ምንድነው ማረጋገጫው?
ሱረቱ አልአሕዛብ ላይ የሚገኝ ነው። ከ50 ጀምራ እስከ 55 ብታነባቸው አስቂኝ ናቸው እንዳለ። ሚስቶቹን ደግሞ እንዳይቀሙት የነቢዩን ሚስቶች በምንጊዜም ቢሆን እንዳነኩ ተብላችኋል። ይሄን ያለው ማን ነው? አላህ። እየነገራቸው ያለው ግን መሐመድ እኮ ነው። አይ እኔ መሐመድ ከራሱ አይናገርም ይሉሃል። ማን ያለው ስትላቸው ከቁርአን ይጠቅሱና ይኸው መሐመድ ከራሱ አይናገርም። እሱንም የነገራቸው ከራሱ አይናገርም ብሎ ማን ነው? መሐመድ። ኦኬ እንመነው። እሺ ከራሱ አይናገርም። አላህና መሐመድ የደነገጉትም ማንም ለዋጭ የለውም ይሉሃል። ኦኬ ይህንን ያለው ማን ነው? አላህ ነው ይሉሃል። ማን የነገራቸው? መሐመድ። አላህ ለመሐመድ ሲነግረው ይሰማለህ? አይ አላህ ለጅብሪል ልኮ ጅብሪል ደግሞ ለመሐመድ። ኦኬ ጅብሪል የሚባልና አካልና አላህ የሚባል አካል ሲነጋገሩ ሰምተናል? አልተሰማም። እሺ ይሁን እሱ። ጅብሪልስ ለሙሐመድ ሲናገር ይሰማል? አይ የለም፣ ሙሐመድ ነው የነገረ። እና ሙሐመድ እውነት ከራሱ ላለመናገሩ ምንድነው ማስረጃችሁ? ቁርአኑ ማሌ ነው የወረደው? ሙሐመድ ላይ። እንዴት አድርገን ነው የምናምነው? አንድ ሰው ላይ ነቢያቶች የተናገሩለትን አስተምሮ እንዳለ የካደ ማለት ነው። አሁን እንደውም ሁለት ነገር ነው እንደውም በጣም እንደጠይቅ ያደረገኝ። አንደኛው ይሄ ስለ ቁርአን አመጣጥ ሲሆን፣ ሁለተኛው አንድ አምላክ ስለ ነብይ ብሎ ወደ ምድር ሲልክ ያ ነብይ ሰው አስተማሪ፣ ጥሩ ስነ ምግባር ያለው ገብቷል። ሰው ለሰው አምሳያ የሚሆን አይነት ሰው ነው ነብይ ተደርጎ የሚመረጠው አይደለ? ባለሳሳት እና አንተ ያን የምሰማው ነገር ስላለ እንዴት የምርም ያን ነገር ሳረጋግጥ መሆኑን እንዴት እንደዚህ አይነት ሰው እንዴት ነብይ ሊሆን ይችላል? እንዴት አምላክ ሊልከው ይችላል? በሚል በዛው እንደውም ብዙ ጥያቄ ጠየቅኩትኝ የነበረውና ያ ነው የኔን ትልቁ እንደው መነሻዬ ወደ ክርስትና መምጫዬ ጥያቄ ያ ነው። የነብይነት ጥያቄና የመጽሐፉ አመጣጥነት ጥያቄ። በጣም አስቂኙ ፓርት ደግሞ ምንድነው? እሱ እነኚህ ሁሉ አድርጎ ነብዩ የሰዎች ሁሉ ሮል ሞዴል መሆን መቻሉ ነው ማለት ሮል ሞዴል ነው ተብሎ መታመኑ ማለት ነው። እኛ ነቢያቶች ፐርፌክት ናቸው ብለን አናምንም። ነቢያቶች ኃጢአት ይሰራሉ ብለን እናምናለን። እኛ ነቢያቶች በብሉይ ኪዳን ያሉ ለምሳሌ ከጸጋው ብዛት እንትን ያሉ ስለሆኑ ኃጢአት ይሰራሉ። ሲምፕሊ ኃጢአት ይሰራሉ። በቃ እንደኔና እናንተ ኃጢአት የመስራት ቴንደንሲ ያላቸው አቅም አላቸው። ሰው ይሰራሉ። ሲሰሩ ታዲያ እግዚአብሔር ይቀጣቸዋል። በእስልምናው ግን ነቢያቶች ኃጢአት አይሰሩም ተብሎ የሚታመኑ ሰው ሙሐመድ ለሰው ዘር ሁሉ ሮል ሞዴል ነው ተብሎ ይታመናል። ዳዊትን ብታይ ኃጢአት ሰርቶ እግዚአብሔር ቀጥቶታል። ሰለሞንን ብታይ እግዚአብሔር ቀጥቶታል። ኃጢአት ሲሰሩ የኛ ላይ ያሉት ለጥፋታቸው ቅጣት ተቀምጦላቸዋል። አጠፉ ተቀጡ፣ አጠፉ ተቀጡ። ምክንያቱም ማንም ፐርፌክት የሆነ ስለሌለ በእስልምና ውስጥ ሙሐመድ ጋር ጥፋቱ ምን ይሆናል? አላህ የፈቀደው ይሆናል። አስቸጋሪው ፓርት ማለት ነው። እና አስቂኙ ፓርት ያኔ እንደውም አነበብኩ እንደውም ላቋረጥኩና ይቅርታ አንተና ኢምራን እንደውም የሰራችሁት ቪዲዮ ነበረ። በኢምራን ላይ የሰራው ቪዲዮ ዳዊት ሴት አይቶ ደፈረ የሚል ኢምራን የሰራው ቪዲዮ ነበርና በፊት በጣም ነበር የሚከታተለው። እሱ ላይ ቪዲዮ ሰርተ ነበር ትዝ ካለ። እግዚአብሔር ቀጣው ዳዊት እንዲህ በማስራቱ ወደ ጦርነት ባልየው ልኮ ሚስቴቷን መመኘቱ ያው እግዚአብሔር ቀጣው ምናምን ብለህ አጣሙ ያምር ያወራውን ኢምራን አንተ ስትመልስ፣ ሁለተኛው ደግሞ በመጋዝ ተረትሮ ነበር የሚለውን በዛ ነው እንደውም በጣም ኢንተረስቶኝ መከታተል የጀመርኩት በሱ ቪዲዮ ነው። በጣም ይገርም ነው። ያ ዳዊት ብትል በቃ የቤርሳቤን እንትን ለማለት እሺ ቀጥልጋል። ሶሪ በጣም ይቅርታ። ጥያቄ በጣም መጠየቅ ስለፈለኩ ነው። አሴ ሙስሊም በቅድሚያ እንኳን ወደዚህ ወደሚደነቀው ብርሃን እንኳን በሰላም መጣህ። እንኳን አብረን ሙርተድ ሆነን እልሃለሁ። እኛ እስልምና ውስጥ እያለን ስለ ክርስትና የሚነገሩ ነገሮች አሉ። አይ ቲንክ ለሌሎች አስተማሪ ይሆናል ብዬ ስላሰብኩ ነው። which ክርስቲያኖች የሚያመልኩ ነው ከልጅነታችን ጀምሮ የምናውቀው ስዕል አምላኪ መጥፎዎች እንደሆኑ ኦኬ ክፉዎች እንደሚጣውት ስለ በቃ የጣውት እንደሆነ ነው የሚነገረንም የምናውቀውም እንደዛም ነው። መንገድ ላይ ኢቭን ሳይ ክርስቲያን ምናምን ነገር ቤተክርስቲያን ነጠላ ለብሶ ምናምን ሲሄዱ ጣውት ለማምለክ ስዕል ለማምለክ ይሁሉ እንትን ማለት የሆነ አይምሮ ላይ እንደዛ አይነት ነገር ነው ይመጣውና እንደዛ ነበር ማያቸው። ኢቭን ስለ ምንም አይመስለኝም፣ ምንም ኢንተረስቱም የለኝም። ሆናለውም አይደለም ቀርቶ ሳይ ራሱ እንደ ጠዋት አይነት ነገር አለ እንደዛ ነበር ማስበው።
ያ ስትመጣ ግን ስታየው ሌላ ነው እና ያንን አሸንፈ የገባበት ሙቭመንት ያንን ስሜት ማለት ነው። ያንን ስሜት መስበሩ ነው ትልቅ ያ ነገር ብዬ ማለት ነው። እውነቱን ይቀበሉና ያንን ስሜት ብሬክ አረከው፣ ከዛ በኋላ ኢዚ ነው ነገሩ እና ያንን ስሜት የሰበርክበትን ለሌሎችስ መልእክት ብታስተላልፍ ደስ ይለኛል። ምክንያቱም በርካታ ሙስሊሞች እስልምና ሐሰት መሆኑን አውቀው ከልጅነት ጀምሮ የተሰራብን ስራ አለ። ክርስቲያኖች ጣዖት አምላኪ፣ ስዕል አምላኪ፣ እርኩሶች፣ በጣም መጥፎ ነገር በቃ ሀርሽ ተደርጎ የተሳሉ እና እሱን ስሜት መስበር ነው የሚከብደው። ይህንን ስሜት አታውቀውም። ምክንያቱም ምን አለ መሰለህ በዛ ሳይድ ምን እንዳለ አታውቀውም። ኦልሬዲ ከውጭ የምታየውን ነው። ግንብ እንዲህ ሲስሙ ምናምን ምንድን ነው ግንቡ ምንድን ነው ጥቅሙ ምናምን ትላለህ እና በዛ ሳይድ ያለውን አስተምሮ እያንዳንዱን ትርጉም አታውቀውም። ኦልሬዲ የሚደረገውን ነገር ብቻ ነበር ሳይ ነበረው። ግን ያው አብሶ በጣም ፈለገና አክሊል እንደ ቅድም እንደነገርኩ እፎይ ኢምራን ላይ በሰራው ቪዲዮ መጽሐፍ ቅዱስን ለካ የሆነ በማጣመም ነው እንደሚያወሩት ምናምን ብዬ ፈለገና እንትናን አኪን በጣም ሰማቸው ነበረ። ከፎይ በተጨማሪ አይም ነበረ ሰማ ነበርና አስተምሮቱ በጣም ይለያያል። በጣም ስለ እኔ የምሰማው የነበረው የሚነገረኝ የነበረውና በዚህ ሳይድ በኩል ያለው ስታውቀው የሆነ በደንብም እኮ አታውቀው፣ ግን ሂንቱን ቀስ እያልክ ስትሰማ ስታውቀው ምን ስትለው ታየዋለህ ዲፈረንሱ ማለት። ቴንክ ዩ አመሰግናለሁ። ቁርአንስ በአማርኛ አስበው ታውቃለህ? አዊ አላውቅም ቁርአን እሱም ከባድ ነገር ነው። እዚህ ነው ያየሁት። እሱን ራሱ ትርጓሜ ምናምንም ነገር እዚህ ነው ያየሁት። ትርጉም ምን ይሁን ምንም አውቀው ነገር አልነበረም። ግን አሁን ትርጉሙን ስታየው ሳይሆን የጸለይካቸው አይቆጭም? ከባድ ነው፣ በጣም ከባድ ነው። ሌሎቻችሁም ያው ይህንን እኔ በዚህ አጋጣሚ መልእክት ማስተላለፍ ስለምፈልግ ነው። በርካታ ሙስሊሞች አላችሁ ስለ ክርስትና ሶስት አምላክ ነው የሚያመልኩት ተብሎ የሚነገራችሁ ፈጽሞ ሐሰት ነው። አንድ አምላክ ነው የሚመለከው። ስዕል አይመለክም፣ ሰው አይመለክም፣ ፍጡር አይመለክም። አንድ አምላክ፣ ያ አምላክ ራሱን በገለጠው መጠን አሜን ተብሎ ይመለካል። ያ ነው ክርስትና። እንትንም እኮ ነው ከዛ የምትሰማው ነገር እዚህ ጋር ያለውን ነገር ከነ ዞር ብለን እንድታየው ማያረግም። ከዛ የምትሰማው ነገር ገብቷል። ከዛ የሆነ አንዴ በቃ የምትሰማው ነገር አለ። በቃ ሶስት ሰው ነው የሚያመልኩት፣ ተወልዶ መጥቶ ፈጣሪ እንዴት ይወለዳል ምንም ይሁን እንደዚህ ነገሮች ስለምትሰማ አንተም እንዴት እንደዚህ ይሆናል እንዴት ይወለዳል የሚለውን ነገር ትሰማና ስለዛ ነገር የማወቅ ምንም ፍላጎት አይኖርም። ከነ ያ ነው እንትን የሚያደርግ የሚገድብ ላለማወቅ። ስለ አላህ ስንታቅ ነበር እኔ አሁን አላቅም ነበር። አላህ አንድ ነው ከማለት ውጪ ስለ አላህን እዚህ ፎይ ሲያስተምር እኛ ስናየው ስናነበው ያገኘናቸው ነገሮች አሉ። ስለ አላህ የምታውቀው ነገር ነበረ? አላህ አንድ ነው ከማለት ውጪ አብዛኛው ሙስሊም አያውቅም። ውሸት ነው። እንደውም ጓደኛዬም ትለኛለች እንዲህ ብዬ እያሳየኋት ውሸቱን ነው ከየት አምጥቶ ነው የሚያወራው እሱማ እፎይማ የራሱ መጽሐፍ አለው ምናምን እንደውም ትለኛለች። እሷ በፊት አትወደውም ነበረ በጣም። እሷንማ ቆይ እኮረኩማታለሁ ከፈቀድክልኝ። በጣም ነው መጠላ ብላኛለች። በጣም ነበር መጠላህ እና ጓደኛዬ ደግሞ በጣም ነው የሚከታተል ምንም ነገር ስለ ጥያቄ መጠየቅ እችላለሁ? እሱም ብቻ የሚያዳምጠው ምናምን ነገር አለችኝ። እሺ ትጠይቅኛለሽ? ቆይ እሱም ብቻ ነው የሚያዳምጠው ምናምን ነገር ብላኛለች እና ትንሽ ያስቃል። እሷም እግዚአብሔር ረድቷት እህቶቿ ታላላቆቿ መሰለኝ ወደ ክርስትና የመጡት። እሷ የመጨረሻ ነች። ሁለቱ ታላላቆቿ ናቸው። በጣም ደስ ይላል። እንኳንም እግዚአብሔር ረዳቸው። እስማኤል እንኳን ደህና መጣ። እስማኤል አቤት፣ እንኳን ደህና መጣ። ሐዋሾች ከእናንተ ጋር እኔ ማውራት አልወድም እኮ ምክንያቱም ላስጨንቃችሁ አልፈልግም፣ እንድታስጨንቁኝ አልፈልግም። ከእናንተ ጋር እጅና ጓንቶኝ መቀጠል ነው ፈልገው። አጎቴ ዛሬ ሰሞኑን ጠፍቷል። እሱ ነበረ ብዛት ሐዋሾችን ወክሎ ከነቤ የማይጠፋ። ኤኒዌይስ እስማኤል የሚለውን ቅር ካላለ የስሙን ትርጉም ልነግረኝ ትችላለህ? እኔ እንጃ አላውቀውም። ያ ለምን እንደጠየቅኩ ታውቃለህ? እስማኤል፣ እስራኤል፣ ኡራኤል፣ ገብርኤል፣ ሚካኤል፣ ሩፋኤል እነኚህ ስሞች ኤል 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 አለባቸው አይደለ? ያ ምንድነው እሱ በእኛ ምን አለ መሰለህ የአምላካችን ስምን የተሸከሙ ናቸው። ያህዌ አምላካቸው እንደሆነ የሚናገሩ ናቸው እና
እስልምና ውስጥ ግን ባለማወቅ ገብተዋል እነኚህ ስሞች። ኤልውሄ ማለት ነው። ኤልሻዳይን ስም የተሸከሙ ናቸው። ኤል የሚሉት ኤልሻዳይን ስም የእኛን የአምላክ ስም የያዙ ናቸው። አይ ሁሉንም የመላእክቶችን ስም ስትመለከት ሁሉንም ጥራ። ኤል የሚል ስም አለው። ስሜን በእነሱ ላይ አደርጋለሁ፣ ስሜን ተሸክመዋል የሚለው ለዛ ነው በመጽሐፍ ቅዱስ ላይ። እና እሽማኤል ማለት አሁን እሽማ የሚለው ሰማት እንደማለት ነው። ኤል ማለት እግዚአብሔር ማለት ነው። ያህዌ ሰማ። ባልሳሳት ዘፍጥረት ምዕራፍ 26 11 ላይ አጋርን እግዚአብሔር ሰማት ማለት ነው። እግዚአብሔር ደግሞ የእኛ አምላክ እንጂ አላህ ማለት አይደለም። ያህዌ ሰማት፣ እግዚአብሔር ሰማት ማለት ነው። እና ኤል ማለት እግዚአብሔር ማለት ነው። ኤንዌስ ቼክ አድርገው አንተ እነኚህ ስሞች የመላእክቶች ስሞች ለምን ኤል ኖራቸው? ከዛም ደግሞ ኤል ያላቸው እንደዚህ በእንትን ውስጥ ለምን ታዋቂ ሆኑ? ትርጓሜያቸው ምንድን ነው የሚለውን በደንብ ቼክ አድርገው ለወደፊቱ። ዛሬ ስለ ቁርአን እያወራን ነበረ። እፎይ እኔ አላቅም፣ ግን ምንድነው እንትን ማን ነበረ መዝሙለ የሚባል ልጅ አለ እና እሱ ጋር እየተማርሁ ነው። ስለ ቁርአንም አላቅም። ከአንተ ጀምሮ ነው ወደ 8 ወር 9 ወር ይሆነኛል። እና መረጃዎችን እንዴት ነው የምታገኛቸው? እንዴት ነው ማግኘት የምችለው? እኔ ለምሳሌ የምጠቅሳቸውን የቁርአን አንቀጾች የሐዲሳት ምናምን ከየት ነው የምታገኛቸው? እንደዚህ አይነት ማለት ቁርአን ላይ አሁን እኛ ጋር ሳነብ ምናምን የለም፣ እንደዛ የሚል አላገኝም። ሜቢ ማለት የምጠቅሳቸው ጥቅሶቹ ቁርአን ላይ ነው፣ ሐዲሶቹን ነው ማለት ሐዲሳቶቹ እዚህ ሲከፈቱ ይታያሉ አይደለ? ይታያሉ፣ ግን እዛ አፕሊኬሽን ላይ ምናምን እንትን ስለው ሌላ አፕሊኬሽን ይሁን አላውቅም፣ ብቻ ግን አላገኘውም። ኦኬ፣ ይሄ ሱና ዶት ኮም ነው። ኪታቡ ካለ በኪታብ ማውጣት ትችላለህ። መጽሐፍቶቹ ካሉ ይሄ ሱና ዶት ኮም ነው። ሱና ዶት ኮም ትልቅ ዌብሳይት ነው። ሌሎች ዌብሳይቶች አሉ። ሀዲስ ኮሌክሽን የሚል አለ። ሜይ ቢ ክርስቲያን ካለ ሀዲስ ኮሌክሽንን አፕ አለ። አፑን ብታወጣው እንደውም አፑ ደግሞ በጣም የተሻለ ነው። በቀላሉ ሀዲሳቶችን ስብስብ ቡሃሪ ላይ ብቻ ሳይሆን ለምሳሌ አንዱ ሀዲስ በብዙ ቦታ በሌሎች ኪታቦች ላይ ከተጻፈ አቡ ዳውድ ላይም አናሳይ ላይም ተርሚዲም ላይ ሌሎችም ላይ ያሉትን ሰብስቦ በአንድ ቦታ ያስቀምጥልሃል። እንደገና ደግሞ እንትን በአማርኛ የሉም እንዴ? ሀዲሳቶች በአማርኛ አልተተረጎሙም እስከማውቀው ድረስ ከእንትን በስተቀር። ይሄ ሀዲስ ምን ነበረ ጠፋኝ ስሙ። ራይድ ወሰዲን እሷን ብቻ ነው የተረጎሙት። እሱ ደግሞ ዝም ብሎ የሚፈልጓትን አንድ አዲስ ብቻ ነው የተረጎሙት እንጂ ሌላውን አልተረጎሙትም። ምክንያቱም ከተረጎሙት ሰው ብዙ ነገር ያውቃል፣ ለዛ አልተረጎሙትም። እሺ አረብኛ ከቻልክ ግን አረብኛውን በጎን ስለሚያስቀምጠው ኪታቡ ካለ ኪታቦቹ ትንሽ ወደድ ይላሉ። አልችልም። እኔ ደሴ ነው ተወልጄ ያደግኩት፣ ከአማርኛ ውጭ አልችልም። ግን በአንተ ትምህርት እውነቴን ነው የምነግርህ፣ በቃላት ልገልጽልህ አልችልም። በጣም ብዙ ሰዎች እየተቀየሩ እንደሆነ እኔ ራሱ በጣም ልቤ ይሸበራል። ሲጀመር ስለ እስልምና ወይ ስለ እምነቴ ምናምን እንትን ስል በጣም ነው ውስጥ የሚሸበረው። በእውነት ነው የምነግርህ። ራስን ማጥፋት አይነት ነገር ስሜት ነው የሚሰማኝ። የምጠቅሳቸው የምትናገራቸው ነገሮች ሌላ ቦታ ደግሞ እኛ ራሳቸው የኛ ኡስታዞች ራሱ ሲናገሩ አንዳንዶቹ ከራሳቸው ኡስታዞች ከኛ ራሳቸው ኡስታዞች ሁለቱም ኡስታዝ ናቸው፣ ግን ይከራከሩባቸዋል። ለምን ቁርአን ላይ የተጻፈውን ሐዲስ ላይ የተጻፈውን ተጽፏል፣ ለምን መሸፋፈን ምናምን አያስፈልገውም ምናምን እያሉ ሲከራከሩ ምናምን ብዙ ጊዜ ሰማቸዋለሁ። እና እውነት እኔ ሃይምሮ ልክ አይደለም መሰለኝ። የምር በጣም ውስጥ ያንተ ልክ አለመሆን ሳይሆን ምንድነው እሱ ኡስታዞቹ በጣም ይዋሻሉ። በተለይም እዚህ ቲክቶክ ላይ ያሉት በጣም ነው የሚዋሹት። አንደኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። አሁን በጣም ከምታሳዝነኝ እኔ ሐናን ነች። ሐናንን እንዳገፏት በጣም የምታሳዝነኝ። ራሴን ላጥፋ በቃ ትለኛለች ማለት ነው። ማለት በቃ እኔ እኮ እስልምናን በጣም ነው የምወደው፣ እኔ ከእስልምና መውጣት አልፈልግም። ግን የሚጠቀሱት ነገሮችን በሰማው ቁጥር ራሴን ለማጥፋት ነው ማስበው። በቃ ሰላሜን አጣሁኝ።
ያ ውስጤ በጣም ነው የሚረበሸው። እንቅልፍ ወደ አልተኛም። ክርስትና በተለይ ስታወራ አንተ ወደ ክርስትና መጣችና አራቀናል እንትን ማለት ገና በቃ እኔ ወደ ክርስትና እንትን ማለት ፈልጋለሁ ብላ አራቀን እንትን ስትል እረፍት አገኘው ሰላም አገኘው አለችኝ። በዛ በዚህ ብለው ወሰዷት መለሱና በቃ ፈራች ልጅቷ የሆነ ነገር እንትን እንዳይሏት ማለት ነው። ተመልሼ ራሴን ላጥፋ ምን ላድርግ አለችኝ። በጣም ነው ያሳዘነችኝ ማለት ነው። አይደለ እኔ ክርስቲያን መሆኗ ለመሆኗ ሳይሆን ሰዎች ራሳቸው ማጥፋት አለባቸው ብዬ ስለማላምን ማለት ነው። ሰው በራሱ ላይ ራሱን ሊያጠፋ አይገባውም። ሳሂህ ቡኻሪ 6982 ላይ ነብዩ ራሱ እንደዚህ አይነት መንፈስ ስላለበት ራሱን ለማጥፋት ተራራ ላይ ነበረ። ሳሂህ ሙስሊም 450 ላይ ሌሊት አጋንንት ዘውት የሚሄዱት ነበረ። ቅድም ሚስራ ስትናገር ሰምታችኋታል። ሚስራ ታዋቂ በደንብ ነው የሚያውቋት። ሚስራን ረጅም ዓመት ቲክቶክ ላይ የቆየች ነች። ሌሊት እንቅልፍ በስርዓት እየተኛው አይደለም ስትል ሰምታችኋታል። አጋንንት በጣም ነው የሚጫወትባቸው እና ጸሎት አድርጉላቸው። ከእንደዚህ ከትብታብ ከታሰሩበት እንዲወጡ ጸሎት አድርጉላቸው። ወደው አይደለም ባይዘ መንፈስ በጣም ከባድ ነው። ከይቅርታ ጋር ኢስማኤል ውስጥ አካውንት ውስጥ ገብቼ ሳይ ሪፖስት ያደረግካቸው የክርስቲያን እንትኖች ናቸው እና አካውንት እንትን ነው 40 ፎሎወር ነው ያለው፣ ግን ሪፖስት ያረካቸው ነገሮች እንዳለ የክርስቲያን ሆኑብኝና እንዴት ነው ይሄ ነገር? እስኪ እኔ 8 ወሬ ነው እንትን ካልኩ እና መዝሙር ያሬድ የሚባል ልጅ እና ኤፍሬም ማን ነው የሚባል ልጅ እሱ እንኳ እንትን መሰለኝ ጴጥሮስ መሰለኝ እምነቱ ክርስቲያን አይደለም መሰል እሱ ጋር ምናምን እማራለሁ። ኦኬ 9 ወር ምናምን ሆኖኛል። 8 ወር ስለዚህ አልቆየም። ኦኬ ቀጥልሽ። ያ ሪከርድ ለሌላ ነገር እንትን እንዳይሉት ያው እዚሁ እንዲነግራቸው ብዬ ነው። ስለቆየ ያው እምነትህ እንትን ስላለ ያመንክበትን ነገር ነው ፖስት እያረካ ያለው ሪፖስት ያረካው ማለት ነው። ቆይቻለሁ፣ በጣም ቆይቻለሁ። ትምህርት ምናምን እየተማርኩ ነው። ከደሴ ደግሞ ወደዚህ ወደ አዲስ አበባ መጥቼ ፈጣሪ ከፈቀደ ማነው ልደታ የሚባል ልጅ አለ እና እሱን አገኘዋለሁ ብዬ እጠብቃለሁ። እያፈላለኩት ነው። መልካም። ሌሎች እንትን እንዳይሉ ብዬ ጻፍልኝ፣ አገናኛለሁ። እኔ ኮንታክት ችግር የለውም። ለመጠመቅ ይመስለኛል ጥምቀት ላይ አብረን እናከብራለን፣ እናስጠምቃለን። በደንብ ተማር። መምህር እንመድብላለን። በውስጥ ጻፍልኝ። በውስጥ በደንብ መማር ስላለብህ። ኦኬ እሺ፣ ወደ ቶፒካችን ባክ እናድርግ። ዛሬ ቶፒካችን በእንትን ሆኗል። አክቹዋሊ ያው በውስጥ እኔ በየቀኑ በትንሹ 2-3 ሰዎችን ስለምሰማ የሚወጡ እንትን አይደለም። ዛሬ በሩ ስለተከፈተ ታያችሁ። በመጀመሪያ ላይ ምንድን ነበር የሆነው? መዝሙር እውነት ከፈተች ለመዝሙር። ከዛ ወዲያ ልክ መዝሙሩ እንዳለቀ ማን ነበረች የከፈተችው? ከእስልምና የወጣች ልጅ ሃናን ከፈተች። ሀያት ነው አይደል ነው። ከዛ እሷኛዋ ደግሞ ልክ አንድ መዝሙር እንደጨረሰ ሌላኛዋ ነች የቀጠለችው። ሮኝ እየሰማው በቃ ያስታስቆማቸው እየሰማው ነው። ቀጣይ ሌላኛዋ ከፈተች። እንደዚህ ከሆነ ቤቱ ሁሉም መዝሙር ከፋች ሊሆን ነው ማለት ነው። እንትኑ ቀርቶ 4 መዝሙር ከፈቱ ማለት ነው። አንደኛዋ ስጨርስ ጠብቃ ቶሎ ብላ ትከፍታለች። ሳይ አይ ይሄ ነገር አላማረኝም። ቀጣይ ከዛ በኋላ የገቡት ደግሞ ምንድነው እሱን እንዳለ ስድብ አደረጉት ማለት ነው። እንዳለ እንዴት በቃ የገቡት ይገባሉ። ሙስሊሞች ስድብ ይገባሉ፣ ስድብ። እነሱን ሳስቆም ደግሞ ምስክር አለኝ። የዛሬው ይለያል። ክርስቲያን የለም አለ ክርስቲያን አለው። ያላሰብነው ነገር ነው አብዛኛው ነገር እየተካሄደ ያለውና አጀማመሩ መጥፎ ነበር። ሙስሊሞች በጣም አግሬሲቭ ሆነው እየገቡ ስለነበር ማለት ነው። ከዛ በኋላ ያለው ደግሞ አሁን ባለን ሰዓት መቀጠል እንችላለን። አይ ቲንክ ያ ኦስማን ነው በምስክርነት ጀመረና ኦስማን ፍቅረኛ ጓደኛውን በደንብ ስላወራት ታውቃታለች። ጓደኛዋ እኔ ጋር ሁሌም እዚህ የምመጣ ከስር ቁጭ ብላ ትማራለች። ገስ ላይ ማስገባት ቆንጅዬ ልጅ እና እህቶቿ እግዚአብሔር ረድቷቸው ወጥተዋል። የጠየቀችን ጥያቄ በጣም ነበር ያሳቀኝ እና
ምን እያስነካቸው ነው? ቆይ ከእስልምና ሰዎች የሚወጡት እኔ እኮ በጣም ነው የምጠላህ አለችኝ። ማለት እላታለሁ እህቶቼ ወጡ እሱ ሳያንስ እንዴ ምን ሆነው ነው እያልኩኝ ጎረቤቶቼ ወጡ እንዴ እያልኩኝ ፍቅረኛ ከእስልምና ወጥቻለሁ ክርስቲያን ሆኛለሁ አለኝ። በጣም እየተናደርኩ ነበረ ምናምን ነገር። ከዛ ምንም ስጠይቀው እንዴት ምናምን ቤተሰብ የምነስለው ያንተን ቪዲዮዎች ነው የሚልክልኝ ተከታታይ ይለኛል። እና ምንድነው እሱ ለምንድነው እንደዚህ የሆኑት አለችኝ። ማለት ጥያቄው ትንሽ አስቂኝም እንትንም ነገር ነው። ይሄ ጥያቄ ያለኝ ሳይሆን ለምንድነው እሱ የወጡት ሰዎቹን የጠየቀች። ሰዎቹን ደግሞ አላቃቸውም። ዑስማን እንግዲህ ዛሬ ነው የመጣው። አላቀውም። ቀይ ነው ጥቁር ነው አውርቼው አላቅም። ድምፁ ወፍራም ነው ቀጭን ነው አላቅም። እንደኔ ጎርነን ያለ ወይንስ የሚያምር ወይንስ ማያምር ድምፁን ሰምቼ የማላቀው ሰው ነው። ዛሬ ነው የሰማሁት እና ደስ በሚል ሁኔታ አይ ራስሽን አዳምጪ፣ በደንብ አንብቢ፣ እወቂ፣ ተመራመሪ። እነሱ ስለሄዱ ብቻ ነይ ብዬ አልልሽም። አንቺ አውቀሽ እህቶችሽ ስለሄዱ ጓደኛሽ ስለሄድ አይደለም። ተመራመሪና ከዛ ስትረጋጊ መምህር እመድብልሻለሁ እኔም እንትን በምለው አግዝሻለሁኝ አልኳት። ከዛ አይ ቲንክ እንትናችንም ወደዋለች ይመስለኛል። መምጣት ጀመረች ማለት ነው። እየመጣች እዚህ መማር ጀመረች። እንግዲህ እግዚአብሔር ረድቷት እሷም ትጠመቃለች እንግዲህ ብለን ተስፋ እናደርጋለን። ጥሩ ይሆናል ሁሉ ነገር። እግዚአብሔር ይረዳቸዋል፣ ተጭንቀታቸው ይገላግላቸዋል። ኖላፍ አንቺ ጋር ብቻ የለም አይደል እንደዚህ የማስጨነቅ ምናምን ነገር እንደዚህ አይነት መንፈስ አንቺ ጋር አልነበረም? ነበረ? አዎ ነበረ። ኧረ በጣም በከባዱ ነበር በፊት ማለት አሁን አይደለም። ኦኬ ያ ከተጠመቅሽ በኋላ የለም። ከተጠመቅኩ በኋላማ በቃ መጥቼ ተኛሁኝ። በቃ ስነሳ በቃ የሆነ ነገር ከላይ ላይ ብቻ የተነሳ ያህል ነው የተሰማኝ እና ትንሽ ከባድ ነው። አንድ ቀን እንደ ቃል አሁን የቃል በቀደም አመለጠኝ። መጨረሻው ሰዓት ላይ ነው የደረስኩት። ስለ እውነት በጣም ደስ የሚል እንትን ነው እና እግዚአብሔር የተመሰገነ ይሁን። ዴቫ ያንተን በትንሹ ሰምቻለሁ፣ ግን የሪከርድ የተደረገውን አዳምጨዋለሁኝ። አንድ ቀን ደግሞ እኔ ሄድበታለሁ። የኔ ትንሽ በጣም ሰፊ ነው፣ ታሪኩ ብዙ ነው ትላለህ። ትዝታሽ ይቀሰቀስብታል። በደንብ ለመስማት አሰስበን እኔ አይሻል በደንብ መስማት የምፈልገው አይሻ ነግረሃለሁ። በተለይ ምን አይሻል አዎ አይ ግድ ነው ማለት ምናልባት ሰዎች ሌላም ሰዎች ይማሩበታል ብዬ አስባለሁኝ። ምክንያቱም ያሳለፍኩበትና ገና ሲጀመር ያለው ታሪክ ከመጀመሪያው ጀምሮ ብጀምረው እንደውም ዛሬ ራሷ አንዷ ደውላልኝ አንቺ በሌላ ሙስሊም ሁነሽ አንቺ ደረሽልኝ አለችኝ። ማለት እኔ ሙስሊም ሁኜ ማለት አንድ ሰው የሆነ ነገር ሆንኩ ካለኝ ያንን ነገር ማድረግ ነው የምፈልገው እና አንድ ባህታዊ እዚህ ሙስሊም ሁኜ እንግዲህ እሳቸውን ሳስመጣ እዚህ ጀርመን ሀገር የዛሬ 7 ዓመት 8 ዓመት ገደማ አካባቢ ወደ 4000 ህዝብ ነበር ያሉት እና እሳቸውንም አንድ ቀን እዚህ ጋብዛቸዋለሁኝ እና መስለናል እንሄድበታለን ሜይ ቢ እንሄድበታለን። ሰፊ ነው ታሪኩ በጣም ሰፊ ስለሆነ አንድ ቀን እንሄድበታለን። በዚህም ደግሞ የምጨምረው ነገር ዴቫ ቅድም ካለው ነገር እንዴት ነው ስለ ካፊሮች ከልጅነታችን ጀምሮ የምንባለው በእርግጣው ድንጋይ ሲሳም እኔም ግር ይለኛል። ቤተክርስቲያን ምናምን ሰው ሲሳለም ማለት ነው። እኔ ሚሳም ነበረ ምለው ወንድ ልጅ ምናምን ነው
የሚያመልኩትም ሲባል ተጠምቄም እንዲህ ተብያለሁ። እንዴት አንቺ ወንድ ልጅ ታመልኪያለሽ ተብያለሁ ከቤተሰብ። ግን እኔ ቀመስኩትን ሁሉም ይቅመሰው። እኔ እንደዛ ነው ምለው። ሶስተኛ ነገር ደግሞ በጣም 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 የሚሰራብክ ይሄ ስለ ቀብር ቅጣት፣ ይሄ ስለነ ከሪምና ሙንከር በቃ ገብተክ የሚጠይቁት ይሄ ሸሃዳና ሰላት ነው። በቃ ከሪሙ በቃ ቀብር ይጠባል። የቀብር አዛብ በጣም ከባድ ነው። ያ በቃ ጭንቅላትህን ትፈራለህ፣ ገባይ? ትረበሻለህ። ወይኔ በሞት ነገ አኼራዬ ወዴት ነው? ወይኔ ወደ ገሃነብ ነኝ ወይ? ያ የቀብሩስ ጨለማ ውስጥ ብቻዬን ስገባ እንዴት ነው የምሆነው ብሎ ብዬ ራሴ በጣም እጨነቅ ነበር። ያው ታሪኩ እንዳለ ሆኖ ማለት ነው። እና ይሄንን ነገር ረስተከዋል አላልከውም ዴቫ? ስለ ቀብሩ ብዙ ነገር አለ። ሰዓት እያጠረኝ እኮ ያልተናገርኩት በርካታ ነገር አለ። ትዝ እያለኝም እየመጣ ያለ የዛ ቀን ራሱ እኮ በቃ ሼም ይዞኝ በትንሹ በስሱ ነው የተናገርኩት። ልክ ነሽ፣ እነሱ አሉ። ግን ዘሜን ፖይንት ብዬ ማስበው አይዶን ሰዓትም ከወሰድ እንውሰድና አንድ መልእክት ላስተላለፍ በጣም ኢምፖርታንት ስለሆነ አሁን አንቺም እንዳልሽው ሁሉም ሙስሊም ጋር እዚህ ጋር ሙስሊሞችም ስላሉ ማለት ነው። እስማኤልም አለ፣ ሰሚራም አለች፣ ሁላችን የሚሰማን ስሜት አለ። ሶ እርግጠኛ ነኝ አሁን ነብያችን ሁላችንም በጣም ነበር ነው የምወዳቸው። በጣም ልክ አሁን ጌታን በመወደው ልክ እሳቸውን ነበር የምወደው። አይገርም? ጌታንም እንደዚህ ነበር የምወደው፣ እሳቸውንም ልክ አሁን ጌታን በጣም ነው የምወደው እላለሁ እኔ። ልክ እንደዛ እሳቸውንም የምወዳቸው ነበር። ነገር ግን ስለሳቸው የተነገሩኝ እንዳለ ትርክቶች አንድ የተጻፈ ቦታ ላይ የለም። አንድ ነብያችን እንደዚህ ያደረጉ አንድ የለም። በተቃራኒው ግን በርካታ የተጻፉ ማስረጃዎች አሉ። እሳቸው ለኔ አርአያ ሊሆኑ አይችሉም። በቃ ትክክል እንዳልሆነ ያ ነገር ስህተት እንደሆነ ካመንኩ በኋላ ወደ ክርስትናው ወይ ደግሞ ለመሄድ ክርስትናውን ለማየት የሚይዘን ነገር ምንድነው? ክርስቲያኖች እንደዚህ ናቸው ተብሎ የተነገረኝ ነገር እኔ ቶሎ አክሴፕት ለማድረግ ከብዶኛል። በመጀመሪያ ደረጃ ላይ ወዲያውኑ ክርስትና ለመቀበል ከብዶኛል። እንዴት ነው ሰው ላመልክ ነው? እነሱ እኮ ሰው ነው የሚያመልኩት። ማርያምን ያመልካሉ፣ ጊዮርጊስን ያመልካሉ፣ ግንብ ይስማሉ፣ ስዕል ያመልካሉ የሚል አመለካከት ነበረኝ። እና ለሁላችሁ ለሙስሊሞች ማስተላልፈው ጥሪ በተአምር እንደተነገረን አይደለም። እኔም ቤታችንን በጣም ወዳታለሁ። መወዳት ግን ያ አምላክ እናት ስለሆነች ሰው አይመለክም፣ ፍጡር አይመለክም፣ ማንም አያመልክም፣ ግንቡም አይሳምም። ይሄ የተነገረን ነገር አላህም ዋሽቶናል፣ ኡስታዞቻችንም ለዘመናት ሲዋሹን ነበረ። እመኑኝ ይህንን ነገር መታችሁ ያረጋገጣችሁለት በጣም ነው የምትበሳጩት፣ እጅግ በጣም። ኡስታዞቹ ሲሆኑ እንዴት አላህ ይዋሸኛል በቁርአን ነው የምትሉት? ቁርአኑን ከፍታችሁ ስታዩት አብ ወልድ መንፈስ ቅዱስን ያመልካሉ ብሎ አንድ ቦታ አልነገራችሁ፣ አንድ ቦታ አልነገረንም። አንድ ይልቅ ግራ ገብቶት በተለያየ ቦታ ላይ አንድ ቦታ መነኮሳታቸውን እንደዚህ ነው የሚያመልኩት፣ ይህንን ነው ሲነገረን የነበረው። አይናችንን እንግለጥ፣ ቁርአንን እንየው። ኦኬ፣ በአማርኛ በሚገባን ቋንቋ በምንረዳው ቋንቋ እንየው። እንዴት ነው ሰላት ስትሰግዱ አይኖ ሰላት ትሰግዳለህ፣ አንድ ሙስሊም ነኝ ካልክ በቀን 5 ጊዜ ትሰግዳለህ፣ 17 ጊዜ ስጁድ ትላለህ፣ 17 ጊዜ ቁርአን ትቀራለህ። እያንዳንዱ የቀራሃትን ቁርአን መስጊድ የተቀራችውን ቁርአን ግባና በአማርኛ ይኸው። ሚስትህን በላጩ መያዝ ሚስትህን ደብድብ ብዬ ነው የጸለይኩት፣ ክርስቲያኖችና እንትኖችን አላህ ያጥፋቸው ብዬ ነው ዛሬ ጸሎት ያደረኩት፣ ሴቶቻችሁ ለእናንተ እርሻ ናቸው እረሷቸው ብዬ ነው ጸሎት ያደረኩት። ራስህን መጠየቅ ትጀምራለህ። ለዛ ነው ሰላት በአማርኛ ማይሰገደው። በሚገባህ ቋንቋማ ብትሰግደው እሱን ይዘህ መተህ ቅዳሴ ቤተክርስቲያን ስትሰማ ትደነግጣለህ። ልዩነቱ ያስጠላል፣ በጣም ነው የሚያስጠላህ። ምክንያቱም አንተ ምንድን ነው ጥቅሙ፣ ምንድን ነው የጸለይኩት ወደሚለው ነው የሚወስዳችሁና አይናችሁን ግለጡ።